አንድ በጣም የሚገርም እንግዳ በመካከላችን አለ። ምን አይነት መልእክት ይዞ እንደመጣ አላውቅም። እኔም አሁን ራይት ነው አሁን ነው የሰማሁት። ታሪኩ ጋንጊሳ በጭብጨባ ተቀበሉልኝ። ታሪኩ የሰላም አምባሳደር እንኳን ደህና መጣ ታሬ። እንኳን ደህና ቆየ የእግዚአብሔር ሰው። እንዴት አለህልኝ? እግዚአብሔር ይመስገን። በነገራችን ይሄ ሰው ከብዙ ዓመት በፊት ጅንካ በመጣው ጊዜ ድንቅ የሆነ መልእክት የሰማ ሰው ነው። እግዚአብሔር ስሙ ይባረክ። እግዚአብሔርን ያዘ ሊደነግጥ ይችላል እንጂ ግን አይፈራም። እዚህ ጋር ቆሜ ስናገር ንጹህ ስለሆንኩ አይደለም፣ መልእክት ስላለኝ ለአባቴ መልእክት እንድደርስ ነው። እስካሁን ሌላ ታሪክ እየጠበኩ ነበረ። ያ ትንሽ እየዘገየ ሲሄድ አባቴ ከፊት የሱን ታሪክ መስማት ፈልጎ ነው መሰለ ብዬ አላስቻለኝምና እኔ የሰላም ዋንጫ ይዤ መጣሁ። መነጋገሪያ ትሆናለህ ተብያለሁ። ያው እናንተ የሰማችሁትና ያያችሁት ስለሆነ የሱ ስራ ነው። ምንም እናገረው ነገር የለምና የሰላም ዋንጫ ይሄ የእግዚአብሔር ቤተ ክርስቲያን ስለ ሰላም ስለ ፍቅር ስለምታወራ እዚህ ቁጭ ብላ ለአገሬ ለዓለም ለምድርቱ ሰላምን ብቻ ታምጣልን እዚህ ለክራይስት አርሚ ቸርች አበረከትኳት። ብዙዎቹ አሉ ለኔ ተሳካ። በቃ አሸከመኝ። እባክህ ሳትባርከኝ አትሂድ፣ ሰይጣኖች ይጫወቱብኛል ብዬ የእግዚአብሔርን ባረስ ለምኖ ባረከኝ። ይሄው ሰይጣን ላይ ተጫወትኩ። የሰላም ዋንጫ በአፍሪካ ደረጃ አመጣው። ሰላም የሱ ነው። ጥልና ግፊት ጦርነት የሰይጣን ነው። በዚህ በሰላም ዋንጫ ስም በእግዚአብሔር ስም ከዚህ አገር ሰይጣን ይጥፋ። የሰላም ቤት ይሁንልን። የእግዚአብሔር ሰው ብቻ ይባርከኝ። አሁንም የልጆቼ ፎቶ ይኸው እዚህ ላይ ይርገጥም ይንካም እሱ ከነካ በቂ ነው። ኮንታክቱ ከላይ ስለሆነ በጌታ በኢየሱስ ክርስቶስ ስም በዚህ ዶክመንት ላይ የስምህን ገናናነት አውጃለሁ። በታሪኩና ቤተሰቦቹ ላይ ተአምር ይሁን። በጆሮ ያልተሰማ በልብ ያልታሰበ በአይን ያልታየ አዲስ ነገር ይሁን። እንደገና የመነጋገሪያ ርዕስ ይሁን። ለዚህ ሰው ከፀሐይ መውጫ እስከ መግቢያ በር አይዘጋ። የተኛውም ፕሮሴስ ያለምንም ቅድመ ሁኔታ ይሳካለት። በኢየሱስ ክርስቶስ ስም ኃያላን በፊቱ መቆም እንዳይችሉ ጸልያለሁ። ምንም ሳይናገር ያስደንግጣቸው። በዚህ ዶክመንት ላይ የስምን ኃይል አወጅኩት። ለሚያምን ሁሉ ይቻላል ተብሏል። በእምነት አውጃለሁ። በኢየሱስ ክርስቶስም የጀመረው ፕሮሴስ ይለቅ። ያለ ማቋረጥ ይሂድ። ያለ መቆም ይሂድ። ተቃዋሚዎች ይዋረዱ። አሜን። ተስማምተናል።